ሰላም ሰላም ውድ ፋሚሊዎች እንዴት ናችሁ? በሁሉ ሰላም በሁሉ እግዚአብሔር ይመስገን። እናማ ውድ ቤተሰቦቼ ላይክ ኤንድ ሰብስክራይብ እያደረጋችሁ ይሽማሮቼ ዛሬ ያው ላይቭ አልገባም ማለት ነው። ሰዎች አሉ ምናምን አይወጡልኝም። ያኔ ሰዎች እንኳን ችግር የለውም ነበረ ህፃኑ ልጅ ስላለ ያው ዛሬ መግባት አልችልም እና ማሮች እያበረታች አራት ቀን ምናምን ላይቭ ላልገባ ነው። እስከዛሬ ነገም አልገባ ተነገወዲያም አልገባ፣ ምክንያቱም ትምህርት የለም ማለት ነው። ዛሬ የማልገባው ልጆች ትምህርት ስለሌለው ነው እና ያለ የለም አበረታቱ ውዶቼ በማርያም ማለት ነው። ጀርፍ ያለፋል ብሏ የሰዓት ስትስተካከልልኝ እገዙ ማሮቼ እሺ። እና በተረፈ ሰፈራችን እንዴት ነው? ደስ አይልም? ምን ይመስላል? አስተያየት ጻፉልኝ ማለት ነው ስለ ሰፈራችን። ይህንን ይመስላል። እዚህ ጋ መጫወቻ አለ ማለት ነው። እዚህ ጋ ደግሞ በዛ አካባቢ ኳስ አለ። ኳስ መጫወቻ ዘመዱ ልጅቱ ጋር ማለት ነው። አያችሁ አይደል? እዚህ ጋ ማዶ ላይ ልጅቱ ጋር ኳስ መጫወቻ አለ። እዚህ ጋ ደግሞ እንደሱ ዝም ብሎ ምናምን አለ ማለት ነው። ለማንኛውም ያው አበረታቱኝ ስወዳችሁ ማርያም አይከፈልበትም። ሰራ ወዳት ሰው መሆን በቂ ነው ብሏል። ሰዓት ስትስተካከል ነው የማስቸግራችሁ። እዚህ ጋ ደግሞ ማለት አትክልቴ ነበረኝ እዚህ ጠረፉ ላይ አድርጌው መሬት አረፈ ማለት ነው እና ወርጃ መጣሁ ምናምን እዚህ ጋ አስቀምጥኩት። አያምሩም ግን ፍላወሮቹ በጣም የሚያምሩት እዚህ ውስጥ ነበሩ ማለት ነው። አንዷ ወድቃ ጠፋች። አንዷ ብቻ ነው ያለችው እና ግን ደስ ይላል ብቻ ማርያምን አትክልቶች ለኔ ወድጃቸዋለሁ። ለእናንተስ እንዴት አያችኋቸው ማለት ነው? በነገራችን ላይ ገና ተንቅልፌ እየተነሳሁ ነው ማለት ነው። ይሄን ቪዲዮ የምቀርጽ አይኔ ላይ ራሱ እንዳበጠ፣ ምክንያቱም ከተነሱ በኋላ ድምፅ ይረብሸኛል። ያኔ የሆነ ሙዚቃ ይከፍታሉ ምናምን ልጆቹ ሲነሳ እና መጀመሪያ ለስራ ብዬ ነው ቤቴን ለራሱ ጽዳት አልጸዳሁም ገና ማለት ነው። እንዲተነሳው ወደ ቪዲዮ ሰራት አገባሁ። ምክንያቱም በኋላ እነሱ ከተነሱ መስራት አልችልም። አንደኛ፣ ሁለተኛ ሰራል ደግሞ ቪዲዮ ለበቃ ደስ አይልም ማለት ነው። ለማንኛውም ይሄን ያህል ቪዲዮ ተቀረጽኩላችሁ ይበቃችኋል ማለት ነው። አበረታቱ፣ ወዳችኋለሁ። ስለአበረታታችሁኝ ደግሞ አመሰግናለሁ። መስቀሌ ለራሱ አያችሁት ተንቅልፌ ነው የተነሳሁት። አላስተካከልኩትም። ደግሞ ረስቼው እንኳን አደረሳችሁ ለጸሎተ ሐሙስ ብያለሁ ማለት ነው። ኦርቶዶክስ ልጆች ተወት እባካችሁ፣ በኋላ ፈተዋለሁ። አሁን ስራ ላይ ነኝ። የችኮላ ነገር አያችሁ፣ እንደዚህ እኮ ነው አንዳንዴ። ፈታሁት ማለት ነው። ለማንኛውም አመጣኪና ባና ቤትን እየጠረኩ አብረን ቆያለን ማለት ነው። የምጠርገው ደግሞ በእንትን ነው፣ በእንጨቱ መጥረጊያ በቁም መጥረጊያ ማለት ነው። እና ለማንኛውም ዞሮ አበረታቱኝ ብያለሁ። 5 ደቂቃ አሁን ቪዲዮ ቀርጫለሁ እንደምንም ማለት ነው። እየጨነቀኝ ምናምን
ሸር እንዳይሆንብኝ ደግሞ ትንሽ ቀረጽ አድርጌ ብትውይ ተስፋ አደርጋለሁ። ሰብስክራይብ እንደምታደርጉኝ። ባይ ባይ። ክብሩልኝ።